በሰው ሀገር ተደፈርኩ እና ድንግልናዬን አጣሁ በዚህ ምክንያት ለሚቀርቡኝ ወንዶች ስለዚህ ነገር ለመንገር ድፍረት አጣሁ ትዳር ደግሞ ፈልጋለሁ እና ምን ላርግ ከማገልገል በፊት ጌታን መከተል ይቀድማል አሁን አንዳንድ ሰው ቱር ብሎ አገልግሎት ውስጥ ነው የሚገባው እና አገልጋይ ማለት ጌታ ተከታይ ማለት አይደለም ስተት እየሰራው ነው ፓስተር ብላ ጠይቃለች አዎ እጮኛሞች በእጮኝነት ቆይታቸው ጊዜ በኃጢአት ቢወድቁ ወይም ግንኙነት ቢያደርጉ ግንኙነታቸውን እንዴት ማስተካከል ይችላሉ መጋባትስ ይችላሉ ወይ በዚህ ድፍረት ውስጥ የምትመላለሱ ሰዎች እንዳትሳሳቱ ዘመድ አዝማር ተሰብስቦ ያለ የሌለ ነገር ኢንቨስት አድርጎ የእናንተን ትዳር አያቆምላችሁ እግዚአብሔር የናቀው ትዳር መቆም ስለማይችል እግዚአብሔር ተንቆ ማንንም ሰው በሰላም ሊኖር አይችልም እግዚአብሔር የናቁትን ስለሚንቅ እጮኛሞች አብረው ዋና ቢዋኙ አንተ እንደምትለው የመዝናኛ ቦታዎች ላይ አብረው መሄዳቸው ምንድነው ችግሩ አማረ እንደሱ ልጣኝ እሺ ወንድም ፊሽ አማረ ምን ችግር አለው ካልከኝ ፈተና አለው እግዚአብሔር ያሳየ ጡቶቿ ብቻ ተይዘው ፒኪኒዋን ለጥፋ እምብርቷን ልታየው እኮ ነው ነገ ምን ታያለ ቤት ገብተ ቁም ነገር ነው ለምን ታያለ ሁሉም ነገር በቃ ተገላለጠ ሁሉንም አየው ውሃ ነክቶት አንተ ዋጥ ነክተ ልታሷኛት ደረቷን ነክተው ጡቶቿን ዳሰው ተደባብሰ ከዛስ በኋላ ነው ትግላለ ለምን እንወሻሻለን ትግላለ አይምሮ ሰውና እንዴ እሳትን ይዘን ጭድ አካባቢ ብናደርሰው ምን ችግር አለው እንደማለት ከተጋባችሁ በኋላ እዛ ውሃ አካባቢ ተከራዩ ቤት ችግር ከዛው ብቻ አካባቢ ቀረብ የሚል ቦታ ተከራዩን በቀን ዋኙ ችግር የለም እኔ እንደውም ይሄ የርቀት ትምህርት ነው ጥሩ የርቀት ፍቅር ግን አደጋ አለው እኔ ማአት ኬዞች አሉ እንደሱ ይመስላቸዋል ሲጀምሩት ግን አይደለም የት ነሽ ለምንድነው ስልክ ያነሳሽው አቤት ያለ ጦርነት ብታዩ የት ሆነሽ ነው ስልክ ያነሳሽው ኔትወርክ የማይሰራበት ቦታ የት ሄደሽ ነው በቃ ችግር ካለ በጣም ከባድ ነገር ካለ ለጊዜው ዞር ማለት እሱ ማለት ፍቺ ማለት አይደለም የሚደባደብ ባል ማለት በጣም ጎበዝና ኃይለኛ ማለት አይደለም የገዛ ሚስቱን የሚወድ ራሱ ምን ያደርጋል ነው ይወዳል ነው የሚለው ሚስቱ ማለት እሱ ማለት ናት ሚስቱን የሚመታ ሰው የሆነ ጥግ ቆሞ ራሱ እንደሚደበድብ ነው የሚቆጠረው አለማግባት ግን አይቻልም ግዴታ ነው ማግባት ስለማግባት ሳስብ ያመኛል ለምን እንደሆነ ግን አላውቅም የቤት ዕቃ ድሮ አሮጌ ቤት ዕቃ እንሸጣለን የሚባልበት ቦታ ሄዳችሁ አይታችኋል ድሮ የነበሩት የቤት ዕቃ የሚሸጡት ቤቶች ሶፋዎቹ የድሮ ሂል ጫማ ምናምን የሚመስሉ ሹል እግሮቹ አሮጌ ማቀው እኔ እንደሱ ነው አሮጌ ዕቃ መሸጫ ስትሄድ ድሮ ሶፋ አላችሁ የተባለው ሂል ጫማ ሴት የምትመስል ሶፋ እንደዚህ ሆነች እግሯ ተሰብሮ ቆሸሽ ያለ ድሮ ኮመዲኖ አሮጌ ሶፋ አይደለ የድሮ ዕቃ ማለት እሱ ነው የተጠቀሙበት የተገለገሉበት ነው እስቲ አሁን ቼክ አድርጉ ሰፈራችሁ ያሉትን አሮጌ ዕቃ መሸጫዎች አሮጌ ዕቃ አለ ጠየቁ እኮ ለምንድን ነው ብዬ አዲስ ሶፋ ነው ያለው አዲስ ቁም ሳጥን ነው ያለው ሲባል ፍሬሽ ትዳሮች አሁን ገብተው የፈረሱ ትዳሮች ናቸው እኔ ያልተጸለየበት ቦታ የለም ያላጸለይኩት ጸሎት የለም ያልተቀባውት ዘይት የለም እጅ ያልጫነብኝ አገልጋይ የለም ግን እስካሁን ድረስ እዚህ ችግር ውስጥ ነኝ ያሉ ሰዎች አሉ ምክንያቱም ጸሎት ብቻ አይደለም ይፈታው አንዳንድ ጉዳይ ዕውቀት የሚፈልግ ነገር ግን በዕውቀት ነው የምንወጣው ያ ማለት ነው ሄደ ብልትህን ይዘህ ሆርሞን አውጥተህ ልትሰጥ የተዘጋጀው ለአጋንንት እንደሆነ ስታቅ ነው የምትወጣው ለዚህ ነው ጸሎት ብቻ ያላወጣ ሸይጣን መስዋዕቱን ሲጠይቅህ መስዋዕቱን ለማቅረብ ብልትህን የምትይዘው አንተ ነህ ሰዎች ማይክ ይዘው ሊዘምሩ እንደሚነሱለት ለእግዚአብሔር ማለት ጓደኛዬ ባገኘው ነገር ጣጥቶ እየመጣ ይቀጠቅጠኛል እኔም ከሱ መለየት አልቻልኩም ምን ላድርግ ቀይ መብራት በርቷል ፓስተርዬ ምን ላርግ ንኪዋ እንዴ ትቀልጃለሽ ንኪው አጥር እየዘለልሽ ንኪው ክፍል ሀገር ይጥፊ ቀይ መብራት በርቶ ቀይ መብራቱ በርቶ ቀይ መብራት እየፈሰሰልሽ ምን ላርገው ያልሽኝ ነው ንኪው
ሳያገባሽ ከቀጠቀጠሽ ካገባሽ ማን ያን ማን ያለት ማን ኢየሱስ ማን ያለት እያለ ጥባ ጥቤ ነው የሚጫወትብሽ ምን ላርግ ይወደቀ ነሳል ያው ስትነሽ አንድ ልጅ ስትነሽ ያደሽ እንደሱ እንዳይሆን አይሻልም አንዳንድ ሰው ሁለት ይዞ ይነሳል እስኪያገቡ ድረስ ለምግብ ራሱ ሲጸልዩ ሀገርን ሁሉ ይከታሉ ኢትዮጵያ ሀገሬን ለምለሟን ምናምን የሚሉ በጣም መንፈሳዊ ነው ብታይ ረጅም ነው ጸሎቱ ብለሽ ካገባሽ በኋላ ረጅም ሰዓት ቤት ያስቀምጥሻል ያስጠብቅሻል አንዳንድ ደፋር ሴቶች ቀለበት አድርጋችሁ ሁሉ ትዞራላችሁ ምን እያልሽ ነው ምን እያልሽ ነው እንደ ሰው ራሱ ላይ ይቋጥራል እንዴ ምን አይነት ቋጣሪ ነሽ ተይዣለሁ ብሎ ራስ ላይ ግን እንደዚህ ኮንፌስ ማድረግ ግን የሚያመጣው ሌላ ነገር ስላለ አንድ ቦታ የሚቀር እንዳይመስላችሁ ለስድስት ጓደኞች ሲናገር ስድስቱ ለስምንቱ ስምንቱ ለአስር ይነግሩላችሁና ብሔረሰብ ያውቃል አንቺም እጅሽ ላይ ቀለበት ታረጋለሽ በድፍረት ባቃው ይባላል ጃክሩ እንደማለ ሲደረግ አምልኮ ነው መስዋዕት እየተሰጠ ነው ብለናል እና ይሄ ስለ ህልመ ሌሊት ህልም የሚባል እሱስ እንዴት ነውና እንዴት ነው እስከሱ መውጣት የምትችለው ተኝተ ምንም ሳትነካ ከሆነ ግን በቃ እስኪርብቶ ደረት ኪስ አርገ ገነፈለ ማለት ነው በቃ ካንተ ህይወት ጋር ምንም አይገናኝም ሸሚዙ መለቅለቅ ማድረግ ነው ቢበዛ ከሆነ በተገናኛችሁ ቁጥር ተቀጣጣራችሁ እየተገናኛችሁ ብትጨቃጨቁ ከሆነ ተቀጣጣራችሁ እየተገናኛችሁ የምትጣሉ ከሆነ በምንም ነገር መግባባት የማትችሉ ከሆነ ሁለት ሰዎች ሳይስማሙ አንድ መንገድ መሄድ ይችላሉን ብሎ ይጠይቃል መጽሐፍ ይችላሉ አይችሉም ስለዚህ አይቻልም ማለት ነው ደናሁን ተባብሎ መለየት እኔ ክርስቲያን አይደለሁም ነገር ግን ትምህርቶችህን ባየው ቁጥር በጣም እገዛለሁኝ በጣም መልካም ሰው ነህ ከወላጆቻችን ቀድሞ ማግኘት የነበረብንን ያጣነውን ነገር ነውና በጣም ትውልድን እየታደክ ነው በጣም ተባረክ በጣም ነው ሞድጅ በጣም ጎዳና ተዳዳሪ ክርስቲያኖች ለቤተክርስቲያን ክብር የላቸው ከእንደዚህ አይነት ሰዎች ተጠንቀቁ ነገም ገብታችሁ ቤተክርስቲያን ማን ነው እሱና ማንናት ቤተክርስቲያን ነው የሚሏችሁ ይሄ ከጎዳና ልጅ ማለት ነው ጀበና አላቸው ሲኒ ያላቸው ቀጤማ ያረጋሉ አላያችሁ ፍሬንድ ማትፈልገው 100 ብር ይዛል ምናምን የሚሉት ማለት ነው ኖሃሚን ሩትን ከቦይዝ እርሻ የትማ ወደ ግራም ወደ ቀኝም እንዳትዪ አለቻት ለምን ካልከኝ ከዛም እርሻ በተቃረም አንድ ማዳበሪያ ነው ያላት እና እህል ሲሰበሰብ ጠላቂጣ ነው የሚሆነው እና ጠላቂጣ ደግሞ ያዞራል የዞረበት ሰው ነው የምትሆነው ድብልቅልቁ ይወጣ ወጥ ከለር ያለን ሰዎች አንሆንም ስለዚህ በስነ ስርዓት መጣቀፍ በአንድ ቤተክርስቲያን ስር ጥላ ስር ሰሚት ማድረግ መያዝ ኃላፊነት መውሰድ ታማኝ መሆን ያስፈልጋል ከልጅነት ጀምሮ ወይም ደግሞ አብረን ያደግን ኖርማል ቤስት ፍሬንድ የምለው ወንድ ጓደኛ ቢኖረኝና ከዛ እጮኝነትን ስጀምር እጮኛዬ በዛ ነገር ኮምፎርቴብል ካልሆነ ከወንድ ጓደኞቼ ጋር ወይም ከቤስት ፍሬንድ ጋር ያለኝን ግንኙነት ማቆም ይኖርብኛል ወይ የሚል ነው አይደለም መጣላት የለብሽ እንኳን ጓደኛሽን እናትና አባትሽን እኮ ገና ትለያለሽ ይተዋል ነው የሚለው አንዱ መርህ ትዳር የሚመሰረትበት አንዱ መርህ እናትና አባቱን ይተዋል ነው የሚለው እናትና አባቱ ጋር ጓደኛም ይጨምራል የጮኝነት ጓደኝነት ስትጀምሩ ለመንፈሳዊ አባታችሁ ነው መናገር ያለባችሁ ለጓደኞቻችሁ አትንገሩ ብያለሁ ምክንያቱም ካለ ተሞክሮ በጣም ብዙ ጓደኞች ያፋርሱባቸዋል እኔ አልወደድኩትም እንዴ ላንቺ አይደለም ማገባው አንቺማ ወደድ የለብሽም እንደውም ነው ማለት ያለብሽ እንደዚህ እኔ አልወደድኳትም ሲል አንተ መውደድ አይተበቀብም ምን ይወድጃታለሁ ብለ ነው ማለት ያለብህ ወይኔ ምን ነው ከሳሽ ትባይ ለሞፈር ስትበይ አረበስ ተዘፈዘሽ ስትበይ ለመቀነስ ስትሮጭ አይደለም ትኖሪው እኔ አንቺ ልብስ ሄደሽ እንደገና ተቀየሪዋለሽ መጀመሪያ ራስሽን አገኚ
ታገቢኛለሽ ወይ ብለህ ቀይ አበባ ነስንሰህ ነጭ እንትና ነስንሰህ እንትና አንጥፈህ ጓደኞችን ሰብስበህ የወይን ብርጭቆ ይዘህ ተደፍተህ ተነስተህ ተጨብጭቦ ተመልኮ ከዛ ቅፋር ጋር ስለቅሳት ባላወቀ እሷም አልቅሳ ከጸጉር ቤት መጣ ማለት ነው። በጣም ያስቅ በቃ አልቅሳ በጣም ያልጠበቀችው ሰርፕራይዝ እንደተደረገ ሰው ምናምን እንዲህ አይነት ፉገራሽን ብትታዩ ጥሩ ነው። እንደሱ ካደረጋችሁ በኋላ ምንድነው የምታደርጉት? መተኛት አይቻልም።